ክፍል 4 የማይበገረው ማንነት ግንባታ። ባለፉት ክፍሎች ልማድን እንዴት እንደምንጀምር እንዴት ሳቢ እንደምናደርገውና እንዴት እንደምናቀለው አይተናል። ዛሬ ግን የሁሉም ነገር መቆለፊያ እናያለን። ለመሆኑ ለምንድነው አብዛኞቻችን በታላቅ ተነሳሽነት የጀመርነው ስፖርት፣ ንባብ ወይም ጥናት ከጥቂት ቀናት በኋላ የምናቆመው? ለምንድነው አእምሮአችን ለውጥን የሚቃወመው? መልሱ ያለው እርካታ ወይም ሳቲስፋክሽን በሚለው ሚስጥር ውስጥ ነው። አራተኛው ህግ አርኪ አድርገው ወይም ሜክስ ሳቲስፋይንግ ይላል። አቶሚክ ሃቢት የሚነግረው ወርቃማ ህግ አለ። ወዲያውኑ ሽልማት የሚሰጥህን ድርጊት ይደገማል፣ ወዲያውኑ ቅጣት የሚሰጥህ ድርጊት ግን ይወገዳል። ዛሬ በዝርዝር የምናያቸው አእምሮአችን እንዴት እኛን እንደሚያታለልና እኛ ደግሞ አእምሮአችን ተጠቅመን እንዴት ቋሚ ለውጥ እንደምናመጣ ነው። የአእምሮ ሽልማት ስርዓትና የአሁን ኃይል። የባህሪ ለውጥ ወርቃማው ህግ። አእምሮአችን በጣም ቀላል ስልት አለው። ወዲያውኑ ደስታ የሚሰጥ ነገርን ይደግማል፣ ወዲያውኑ ህመም ወይም ስልችት የሚሰጥ ነገርን ደግሞ ይተዋል። ለምሳሌ ሲጋራ ማጨስ ዛሬ ወዲያውኑ ረፍት ይሰጣል፣ የጤና ጉዳቱ ግን ከ10 ዓመታት በኋላ ነው። ጅም መሄድ ዛሬ ድካምና ህመም ይሰጣል፣ ውጤቱ ግን ከ6 ወር በኋላ ነው። የአሁንና የዘገየ እርካታ። ኢሚዲየት ቨርሰስ ዴይሊንግ ግራቲፊኬሽን። ጥንታዊ አእምሮአችን ወይም ፕሪሚቲቭ ብሬን የተገነባው ዛሬ ለሚገኝ ነገር ቅድሚያ እንዲሰጥ ነው። ዛሬ ቲክቶክ ስታይ አእምሮ ወዲያውኑ ደስ ይለዋል። መጽሐፍ ስታነብ ግን አእምሮ ይሄ መቼ ነው የሚጠቅመኝ ብሎ ይጠይቃል። ጥሩ ልማድ ላይ ሰው ሰራሽ ሽልማት መጨመር። ለምሳሌ አንድ ገጽ ካነበብክ በኋላ የምትወደውን ቸኮሌት መብራት። ሁለተኛ እድገትን ማየት። የልማድ መከታተያ ኃይል። የልማድ መከታተያ ወይም ሃቢት ትራከር አእምሮአችን እድገታችንን ማየት ይወዳል። በየቀኑ ያደረግነውን ተግባር በካላንደር ላይ ወይም በኤክስ ምልክት ማጥቆር በራሱ ትንሽ የደስታ ሽልማት ይሰጣል። ይህ ምልክት እያሸነፍኩ ነው የሚል ምስክርነት ለአእምሮ ይሰጠዋል። ሰንሰለቱን አትበጥስ፣ ዶንት ብሬክ ዘ ቼይን። ይህ የታዋቂው ኮሜዲያን ጆሪ ሳንፎርድ ስልት ነው። ግቡ በየቀኑ ያንን ምልክት በማድረግ ረጅም ሰንሰለት መስራት ነው። ልማዱ አሰልቺ በሚሆንበት ቀን እንኳን ያንን የሰራው ረጅም ሰንሰለት ላለማጥፋት ስትል ብቻ ስራውን ትሰራዋለህ። ሁለቴ አትሳሳት፣ ኔቨር ሚስ ትዋይስ። ሰውነንና አንድ ቀን ስራው ሊያመልጠን ይችላል። ዋናው ሚስጥር ግን በነገታው በፍጥነት መመለስ ነው። አንዴ መሳሳት ስህተት ነው፣ ሁለቴ መሳሳት ግን አዲስ መጥፎ ልማድን ጅማሬ ነው። ሶስተኛ የማንነት ኩራትና የረጅም ጊዜ እርካታ። ከምን ወደ ማን? ትልቅ ሽልማት የምታገኘው ውጤት ሳይሆን የምትሆነው ሰው ነው። ግብህ መጽሐፍ ማንበብ ሳይሆን አንባቢ መሆን ነው። አንድን ስራ በሰራ ቁጥር ለዛ ማንነት ድምጽ ወይም እየሰጠ ነው። በጊዜ ሂደት ያ ማንነት ሲጸና ልማድን መስራት ወይም ጥረት አይጠይቅም፣ ምክንያቱም ያንተ መግለጫ ይሆናል። የኩራት ሽልማት። ዛሬ ስፖርት ሰርቻለሁ ብለህ ስራህን ስትናገር የሚሰማህ ኩራት ትልቅ እርካታ ነው። ይህ የውስጥ እርካታ ከማንኛውም ውጫዊ ሽልማት በላይ ልማዱን እንዲቀጥል ያደርገዋል። ውድ ተመልካቾች፣ ባለፉት 4 ክፍሎች ውስጥ አንድን ትንሽ ልማድ እንዴት ወደ ትልቅ ለውጥ እንደምንቀይር በጥልቀት አይተናል። ምልክቶችን ለይተናል፣ ልማዳችን ሳቢ አድርገናል፣ መንገዱን አቅልለናል እና ዛሬ ደግሞ እንዴት አርኪ ማድረግ እንደምንችል ተምረናል። ያስታውሱ፣ ለውጥ የሚመጣው በአንድ ጀንበር በሚደረግ ተአምር ሳይሆን በየቀኑ በምናደርጋቸው ጥቃቅንና አቶሚክ በሆኑ ተግባራዊ ነው። ዛሬ የምታደርጓት አንዲት ትንሽ ምርጫ ነገ ለምትሆኑት ታላቅ ሰው የምትሰጧት ድምጽ ናት። ስለነበረን ቆይታ በጣም አመሰግናለሁ። ይህ ትምህርት ህይወታችሁን መለወጥ እንዲጀምር ዛሬውኑ አንዲት ትንሽ እርምጃ ወሰዱ። የዛሬው ጥያቄ ከ4 ህጎች ውስጥ ለእናንተ በጣም ከባድ የትኛው ነበር? ኮሜንት ላይ አጋሩኝ።